ሰላም እንዴት ናችሁ? ዛሬ ለሰዎች ቁርስ ሰርቼላችሁ ነበርና አንዳንድ ጊዜ አልፎ አልፎ እንደዚህ ቁርስ ሰሪ ምናምን ይሉኛልና ዛሬ እንግዲህ ፉል ሰርቼላችሁ ነበር። ከዚህ በፊት አሳይቻችሁ ነበር ፉል እንዴት እንደምሰራ እኛ ቤት እንዴት እንደሚሰራ ማለት ነው። ግን ደግሞ ላላያችሁ ያው ሽንኩርት፣ ቲማቲም እንዲሁም ደግሞ ቃሪያ እና ሽንኩርት ነው የምጠቀመው ማለት ነው። ያው ሁሉም ሰው ፉል አሰራር የተለያየ ነው። እኛ ቤት ደግሞ ፉል የምንሰራው በዚህ መልክ ነው ማለት ነው። ሁሉንም እከትፋቸዋለሁ። ከዛ በኋላ ሙቀጫ ውስጥ ሽንኩርቱንና ቃሪያውን ጨምሬ በደንብ አድርጌ ከጨፈጨፍኩት በኋላ በዚህ መልክ ከዛ በኋላ ቲማቲሙን መጨረሻ ላይ ነው የምጨምረው። ምክንያቱም ቲማቲም ታቃሽቶሎ ይሟሟል። ለዛ ይሄንን ቀጥዬ ነው የምጨምረው ማለት ነው። ከዛ በኋላ የምጨምረው ቅመም ከሞን ይሄ ምንድነው ማቅዱን ይሄ ምንድነው የሚባለው መክዶንስ ፓውደር እና የበርበሬ ሚጥሚጣ የሚወድ ሰው ሚጥሚጣ መጨመር ይችላል። ከዛ ዘይቱን፣ ጨው፣ ቆንጆ በርበሬ እንዲሁም ደግሞ ተሂኒያ አሁን አያችሁት ማለት ነው። ስሙ ምን እንደሆነ አላውቀውም። እሱን አድርጌ ቀላቅለዋለሁ። ከዛ በኋላ ፉል ነው የምጨምረው። ፉል እኛ ቤት የተዘጋጀ ፉል ነው የሚገዛው። እናንተ እንግዲህ የተቀቀለውን ቤት ውስጥ እሱን መስራት ይቻላል። ዞሮ ፉል ነው። የኛው ግን የጣሳው ነው የምንጠቀመው ማለት ነው። እንግዲህ እንዳያችሁ በደንብ አድርጌ ከጨፈጨፍኩት በኋላ ያዘጋጀሁትን ውስጡ ጨምረዋለሁ፣ አብሬ ቀላቅለዋለሁ። ከዛ መጣድ ነው። ከጣድኩት በኋላ ብዙ አይመስልም። የተወሰነ ከተቃብሮ እንዲዋሃድ ብቻ ነው የሚደረገው ማለት ነው። የተወሰነ እንትን ካልኩት በኋላ ጠፋዋለሁ። ከዛ በኋላ እንደምታዩት በዚህ መልክ አድርጌ አቀርበዋለሁ ማለት ነው። በጣም ነው የሚጣፍጠው።